በህይወታችን የማምነው እግዚአብሔር የሚሰጠን ሰዎች አሉ እና እግዚአብሔር የሚሰጠኝን ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው መዘግባቸው። በተወሰነ አጋጣሚ ነው የማገኛቸው፣ ግን እነዛ ሰዎች እግዚአብሔር የሰጠኝ ሰዎች ናቸው። ምን የሚባል አባባል አለ መሰለሽ? go where you are celebrated not where you are tolerated ይባላል። ደግሞ stay where you are celebrated not where you are tolerated። የምትፈለጊበት ቦታ አለ፣ ሰዎች ሰለብሬት የሚያደርጉሽ ቦታ አለ፣ ሰዎች በደስታ በፍቅር የሚቀበሉሽ ቦታ አለ። እዛ ሂጂ። በተለያየ አጋጣሚ የሚሰጥሽ ሰዎች አሉ። ልክ በዛች ሰዓት ነው የምታገኛቸው። በዛች ሰዓት ነው በቃ ገንዘብ አድርጎ ይሰጥሻል። እና እኔ ያችን አጋጣሚ ወስድና መዘግባታለሁ። የልብ ወዳጅ አድርጋታለሁ። ቶለሬት የሚያደርጉሽ ሰዎች ጋር you don't stay። ክብርሽን የሚነካ ከሆነ ክብርሽን የሚነካ ስለ ትዳር አይደለም የምናወራው፣ ግን አንድ ኢንቫይሮንመንት ክብርሽን የሚነካ ከሆነ ያንቺን ቫልዩ ያልተረዳ ከሆነ ጉድባይ ዩ ዎክ አውት። እና በጣም ነው የማምነው ነኝ ዎክ አውት በማድረግ በጣም ነው የማምነው። በጣም በትህትና አምናለሁ። ከዛ ግን ነገርየው ካልተመቸኝ ቫልዩ ሚስ አንደርስታንድ የምደረግበት ቦታ ከሆነ ዎክ አውት አደርጋለሁ። ሪስክ መውሰድ የማይችሉ ሰዎች ምንም ማድረግ አይችሉም ደግሞ ይባላል። ማለት ካልኩሌትድ የሆነ የምትወስጃቸው ሪስኮች አሉ፣ በውሳኔ የምትወስጃቸው። አንዳንዱ ነገር በህይወትሽ ላይ በጣም ወሳኝ ነው የምትወስኝ፣ ለመለየትም የምትወስኛቸው ውሳኔዎች አሉ። ማለት ስለ ትዳር ሳይሆን ከአንዳንድ ነገሮች መለየት አለብሽ። በቃ ከዛ ነገር የሀፍት ዎክ አውት የግድ ነው። እንትንም እኮ ይላል አብርሃም ከሎጥ በተለየ ጊዜ ይላል። አብርሃም ልክ ከሎጥ ሲለይ እግዚአብሔር ዓይንህን አንሳ፣ ወደ ምስራቅ ተመልከት፣ ወደ ምዕራብ ተመልከት፣ ወደ ደቡብ ተመልከት፣ ወደ ሰሜን ተመልከት እና ዓይንህን የምታያትን በሙሉ እሰጥሃለሁ አለው። አንድ ምሳሌ ልንገርሽ። አሁን ሎስ አንጀለስ ነበርኩኝ ያለፈው 10 ቀን እንደዚህ እና ብዙ ህዝብ መጣ። ሜሮን ጌትነት ነበረች፣ በእውቀቱ ስዩም እኔ ነበርኩ። በኋላ ሊረብሹ ሰዎች የገቡ ሰዎች ነበሩ እና በተለይ እኔን አሁን እንግዲህ ዝም ብለው ከመንግስት ጋር ያገናኙኛል። አንዳንድ ቦታ መስላቸዋለሁ ቅርብ ምናምን እና ልናገር ልወጣ ስል ብልጽግና ምናምን ብሎ አንዱ ጮኸ። ከዛ ሊበትነው ነው። ከዚህ በፊት ችግር ተፈጥሮ እንዴት ነገር ሰምቻለሁ። ከዛ ሰማሁት። እዛ ሌላ ሰው ተነሳና እንዳንቺ ባል ረዥም የሆነ ነው ነውር ነው ባለጌ ምናምን ብሎት ጮኸበት። ከዛ ጸጥ አለ። እኔ በሰላም ወጣሁ፣ አስተማሩ ምናምን ደስ ብሎ ኢንጆይ አድርጌ። ከዛ ስወጣ ያ ሰውዬ ማን ነው የገሰጸው ማን ነው ብዬ ጠየቁ። አገኘሁት። የቸርች ሰው ነው ምናምን ነው ደግሞ በማውቀው ሰው። ከዛ ምን አልኩኝ፣ ይሄ ሰውዬ የጻፍኩት የልብ ወዳጄ ነው፣ ሬስኪው ያደረገኝ ሰው ነው። ገብቶሻል? በተለያየ አጋጣሚ በዛ ሰዓት የሚደርስልሽ ሰው የልብ ወዳጅሽ ነው። እና እግዚአብሔር በተለያየ አጋጣሚ የሚሰጥሽ ሰዎች አሉ። ልክ በዛች ሰዓት ነው የምታገኛቸው። በዛች ሰዓት ነው በቃ ገንዘብ አድርጎ ይሰጥሻል። እና እኔ ያችን አጋጣሚ ወስድና መዘግባታለሁ። የልብ ወዳጅ አድርጋታለሁ። አሁን እኔ ቅድም ያልኩሽ ሎስ አንጀለስ እንደውም ሊሰማው ይሆናልና ግርማ ይባላል። ይሄ ታደገኝ የሚል በላሽ የነበረ ፕሮግራም እና ያዳ ነው። አሁን እሱ ሪካርድ አድርጌዋለሁ። ምንድነው ፖይንቱ መሰለሽ? እንዲህ አይነት ሰዎች በህይወታችን ሲመጡ እንደዚህ ተንከባክበን መያዝ አለብን። ምክንያቱም የእግዚአብሔር ስጦታዎች ናቸው። ከአምለሰት ጋር ኢንተርቪው ሰራን። ጥሩ ምስክርነት ስለሆነ ነው መናገርሽ። ይሄን ከአምለሰት ጋር አሪፍ ልጅ ነች፣ በጣም ማግኘት አለብሽ። እንደውም እሷ ፕሮግራም ላይ መቅረብ አለብሽ። እና በጣም ትገርም ሴት ነች እሷ። ከእሷ ጋር ኢንተርቪው ሰራን። እኔ እንደዚህ ቃለ መጠይቅ ከሰራው በኋላ የማይጠበቁ ሰዎች ይደውሉልኛል። ማለት አንዳንዶቹ ትላልቅ የገቨርንመንት ኦፊሻልስ ማለት ትላልቆቹ በጣም ደውለው እንዲያልከውን ሰምቼው እንዲያልከው ወድጄው እንዲያልከው ልክ ነው ወይ ደግሞ አንድ ፖይንት ይዘው ይከራከሩኛል። በጣም እንደዛ የማልጠብቃቸው ሰዎች ናቸው የሚደውሉት።
በኋላ ኢንተርቪው በወጣ በሶስተኛው ቀን አንድ ስልክ ደወሉት። የደወለው መሰለሽ ቴዎድሮስ ካሳሁን የክብር ዶክተር የአምለሰት ባሏ ቴዲ አፍሮ የሚደወለው። ከዛ ሰርፕራይዝ ዶኛለሁ። ኢንተርቪውን አይቶታል፣ ሙሉን አይቶታል። እና አንዩዥዋል ስለ ቴዲ እንደዚህ አይነት ነገር ማድረግ እና ደውልና ራት ፍቅርስ ይፈልጋለሁ ቤት እንድትመጣ እፈልጋለሁ። እኔም ገርሞኛል፣ እሷም ገርሟታል። ከዛ ሄድኩ፣ ቤታቸው ሄድኩ። 2 ሰዓት ተኩል ያወራነው ስለ እግዚአብሔር፣ እግዚአብሔርን የሚወድበት ፍቅር ብታይ ቴዲ እንዲህ ሲያወራሽ እግዚአብሔርን የሚወድበት ፍቅር በጣም አስገራሚ ነው። ከዛ ስለ ክርስቶስ ያወራል፣ ስለ ኢየሱስ ክርስቶስ ያወራል። እዛ ጋር ስዕል አለ፣ የተሰቀለው ክርስቶስ አለ። ስለ ስጋው ያወራል፣ ስለ ደሙ ያወራል፣ ስለ ስቃዩ ያወራል፣ ስለ ትንሣኤ ያወራል። እኔ እሰማለሁ። እኔ ቤት ገባሁና እውነቴን ነው የምልሽ 15 ደቂቃ ያህል ቁጭ ነው ያልኩት። ቴዲን የማውቀው በሙዚቃ ስራዎች ነው፣ በጣም የታወቀ ነው። የህይወት ፐርሶናሊቲ፣ የህይወት መንፈሳዊ ጥልቀት፣ የህይወት የእግዚአብሔር ፍቅር እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም። ኢየሱስን ሲገልጠው አገላለጥ የሚገልጥበት ቋንቋ እንደ ቴዲ አፍሮ ዋጋሽን ተረድተው ሪስፔክት አድርገውሽ አክብረውሽ ትሪት የሚያደርጉት እነዚህ ሰዎች በልብሽ ጽላት ላይ ጻፊያቸው እግዚአብሔር የሰጠሽ ስጦታዎች ናቸው። አሁን ከዚህ ስወጣ ቴዲ አፍሮ ደውሎ የሆነ ነገር ቢል በሩ ላይ ነው፣ ምንም ጥያቄ የለውም። እና በጣም ስለተገረምኩ ነው የማወራልሽ። ስለዚህ እግዚአብሔር የሚሰጠንን ሰዎች እንደ ወዳጅ አድርጎ ሰው አድርጎ የሚሰጥሽን ሰዎች ለየተሽ ቅድም ያልሻት ልጅ ስሟን አልተናገርሽም፣ ኦኬ። ግን አሁን ቅድም ያልሻት ስትሬት የምታደርግሽ ሀብትሽ ነች፣ በጣም ያንቺ ሀብት ነች። እነዚህ ሰዎች እግዚአብሔር የሚሰጥሽ ሰዎች ሀብት ናቸው እና ትሬዠር የምታደርጋቸው ናቸው። ጓደኝነት አለ፣ ጓደኝነት ክራይቴሪያ አለው። አሁን አንቺ ጓደኞች አሉሽ፣ ሚውቹዋል ሪስፔክት መኖር አለበት። እርስ በርስ የምትከባበሪ መሆን አለበት። ኮመን ኢንትረስት መኖር አለበት። ክራይቴሪያዎቹ እነዚህ ናቸው። ሚውቹዋል ኢንትረስት፣ ሚውቹዋል ሪስፔክት፣ ኮመን ኢንትረስት፣ የጋራ ኢንትረስት ሊሆንሽ ይገባል። ጊዜ አብረሽ የምታሳልፊ መሆን አለብሽ። ኬሪንግ፣ ሼሪንግ መኖር አለበት እና በዛ ሪሌሽንሽፕ ውስጥ ኬሪንግ እና ሼሪንግ መሆን አለበት። ፍሬንድሺፕ ላይ አንደኛው እየተጠቀመ አንደኛው የሚጎዳ መሆን የለበትም። ኢኳል መሆን አለበት እና ጓደኞችን ትሬዠር አድርጊ። ሁሉ ሰው መጨረሻችን ልንገርሽ፣ ለአእምሮ ጤንነት በጣም ከሚያስፈልጉ ነገሮች አንዱ ለሜንታል ሄልዝ፣ ለማይንድ ኬር በጣም ከሚያስፈልጉ ነገሮች አንዱ ጥሩ ጓደኛ። ይሄ ተጠና አንድ ጥሩ ጓደኛ ካለሽ፣ 2-3 ደግሞ ጥሩ ጓደኛ ካለሽ፣ የልብሽን ትረስት የምታደርጋቸው ጓደኞች ካሉሽ የአእምሮ ጤንነትሽ በጣም ይጠበቃል። ስለዚህ ጓደኞችን፣ ሰርክልሽን ማስተካከል፣ ጓደኞችን በጥንቃቄ መምረጥ፣ ቅድም እንዳልናቸው ደግሞ በተለያየ አጋጣሚ ወደ ህይወታችን የሚመጡ አልፈው የሚመጡ በቃ ያለ ምክንያት ወደ ህይወታችን የሚመጡ ትላልቅ ሰዎችን እነሱን አክብሮ ትሬዠር ማድረግ ያስፈልጋል። ለራሴ የማስቀምጣቸው ባውንደሪዎች አሉ። ለሰዎች ደግሞ የምትሰጫቸው ባውንደሪዎች አሉ። ለምሳሌ አንዳንድ ሰዎች አሉ የምትፈቅጅላቸው፣ እንደ ልባቸው እንዲናገሩሽ የምትፈቅጅላቸው ሰዎች አሉ። እኔ ራሴ የምፈቅድላቸው ሰዎች አሉ። በነፃነት መጥተው የሚከራከሩኝ፣ ልክ አይደለህም ዶክተር ምን የሚሉኝ አሉ። ሴቶችም ወንዶችም ወዳጆች አሉ። አሁን እነሱ they have my permission ፈቅጄላቸው ነው። ሌላ ሰው ግን መጥቶ የሆነ ነገር አስተያየት ሲሰጥ እቀበላለሁ። ከዛ አልፎ ሊሄድ ስል ግን አስቆማለሁ። ከዚህ ጋር አታልፍም እለዋለሁ። እዚህ ጋር ማለፍ አትችልም፣ ባውንደሪ አለ። ይሄኛው አንተን አይመለከትም፣ this is very personal ብዬ ደግሞ ማስቆማቸዋለሁ። ስለዚህ ባውንደሪ ማበጀት፣ ሰዎች በህይወትሽ ሊገቡ የሚችሉበትን ልክ ማወቅ ጥሩ ነው።
አንቺም ደግሞ ሁኔታውን እያየሽ ይህን ጥያቄ መጠየቅ አለብኝ የለብኝም ኢዝ ኢት ቱ ፐርሰናል ብለሽ እያሰብሽ ወይም ደግሞ እንትን እያለሽ ቴስት እያደረግሽ ልጠይቅሽ እችላለሁ እንዲህ አይነት ነገር ብለሽ ትይና መጠየቅ ይቻላል ይህን ማድረግ ይቻላል ብለሽ እየጠየቅሽ ነው እና የእነሱን ባውንደሪ ደግሞ ማክበር ስለሚያስፈልግ በነገራችን ላይ በካውንስሊንግ ደም አሁን አንዳንድ ሰዎች ምን ይሉኛል ከሌትና ከሊም ችግር ስላላቸው ደውልና አናግራቸው ነው ይሉኛል አልደውልም እላቸዋለሁ ምክንያቱም በትክክለኛው ካውንስሊንግ ሳይንቲፊክ በሆነው you should have their permission ፈቃዳቸው ካውንስል ለመደረግ ፈቃደኞች መሆን አለባቸው ዘልዬ ገብቼ ካውንስል ማድረግ አልችልም እና ባውንደሪ በጣም ጥሩ ነው ሰዎች ልካቸውን ማወቅ አለባቸው እኔም ልኬን ማወቅ አለብኝ አሁን ካንቺ ጋር ባለኝ ሪሌሽንሺፕ ልኬን አውቄ ስናገር ተጠንቅቄ ልጠይቅሽ የምችለው እስከ የትኛው ደረጃ እንደሆነ አውቄ እስከዛ ስትፈቅጅልኝ ፈቀቅ እያለሁ አንቺ ፈቃድ ላይ የተመሰረተ እና ሰዎች ባውንደሪ ማክበር በጣም አስፈላጊ ነው አሁን ባውንደሪ እኔ በምን አየዋለሁ መሰለሽ አንደኛ ራሴ ልከኛ በመሆን በጣም አምናለሁ ማለት በማረጋቸው ነገሮች በቢሄቪየሬ ምናምን ልከኛ በመሆን አምናለሁ ለምሳሌ እኔ ሊበራል ነኝ የሆነ ቦታ ሄጃለሁ ታዋቂ ሰዎች አሉ መጠጥ ቀርቧል ምናምን ጨዋታ አለ ከዛ ሁሉ እዚህ ጋር ምናምን ብዬ አልሄድም ቁጭ ብዬ አወራለሁ ጨውታለሁ ስቃለሁ ከዛ ልክ የሆነች ቦታ ላይ ስደርስ ቀስ ብዬ ውልቅ ብዬ እሄዳለሁ that's my boundary ልኬን አውቃለሁ እዛ ጋር እና ተነስቼ ውልቅ እላለሁ ሊሚቴን አውቃለሁ ድሮ ምን አይነት ሰው ነበርኩ መሰለሽ አሁን እንዳንቺ ቆንጆ ሴት ሳይ እንዴት ቆንጆ ነሽ እላለሁ ስታምር ላቻለሁ እንደዛ አላውቅም ነበር እና እንዴት ነው የምታምሪው በጣም ነው የምታምሪው ደግሞ ጥርሴ ሲያምር አይኔ ሲያምር እኔ እኮ እንትን ነው በሌላ እኮ አይደለም ኮምፕሊመንት እያደረኩ ለካ አይባልም አሁን ለምዶብኝ ልልና ብዬ ይዛለሁ አሁን አለ ልክ አለው ለማንን እንዴት እስከምን ድረስ እንደምታደንቂ ልክ እንዳለው ተምሬያለሁ አሁን በህይወት አስተምሮኝ ነው ኮምፕሊኬሽኖችም እየመጡ ኮምፕሊኬሽኖች ሳይ አለካ እንደዚህ አይባልም እስከሄድ ድረስ ነው አፕሪሼት ማድረግ የምችለው እና መሄድ እስከሚቻለው ድረስ ማድነቅ እወዳለሁ እኔና መሄድ እስከሚቻለው ድረስ አደንቅና ለራሴ ባውንደሪ አደርጋለሁ እግዚአብሔር ውቅያኖስን ሰራና ምድርንም ሰራና ባውንደሪ አደረገለት እንደውም ምን ይላል ለትዕቢተኛው ማዕበልሽ ክልል አደረግኩለት ይላል እና አሁን ባይከልለው ኖሮ ውቅያኖሱን ለብቻው ምድሩን ባይከልለው ኖሮ ውቅያኖሱ ክልብስ ብሎ አንኖርም ነበር ግን ከልሎታል ባውንደሪ አለ ቤት ውስጥ እንኳን እኮ ነው አሁን ልጆቼ መኝታ ቤት አላቸው አሁን ከኔ ጋር ናቸውና ዝም ብዬ በር ከፍቼ አልገባም አንኳኳለሁ እና መግባት ይችላለሁ ብዬ ነው ፕራይቬሲ የሚባል ነገር አለ አሁን ያ የእሷ የልጄ ክልሏ ነው እና መጠየቅ አለብኝ ስትፈቅድልኝ ነው የምገባው በፍጹም የእሷ ሳትፈቅድ እሷ በሌለችበት እንኳን መኝታ ቤቱ አልገባም ስለዚህ ፕራይቬሲ አለ ባውንደሪ አለ ጉድ ባውንደሪስ ኤንድ ጉድ ባይ የሚል መጽሐፍ አለ በነገራችን ላይ አሪፍ መጽሐፍ ነውና አንዳንዴ ጉድ ባይ የሚያስፈልግበት ጊዜ አለ ጉድ ባይ የምትያለሽ ከዛ የሰዎችን እየተጠነቀቅሽ ነው እየተጠነቀቅሽ ስሜቷን እያየሽ ልጠይቃት አልጠይቃት ይህን ጉዳይ እንዲህ ነው ቀስ በቀስ ከዛ እሷ ኦፕን አፕ ስታረቅ ኦኬ ማውራት ይቻላል ማለት ነው እንጂ ተዘሎ አይጠየቅምና በጣም ጥሩ ሐሳብ ነው ያነሳሽ ሁሉም ሰው ባውንደሪ ማወቅ አለበት በተፈቀደለት መጠን ነው መግባት ያለበት በተፈቀደለት መጠን ነው መጠየቅ ያለበት እና በጣም ጥሩ ፖይንት ነው